ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን ቆያችሁኝ? ዛሬ ከረጅም ጊዜ ቆይታ በኋላ ተመልሻለሁ። በዛሬው ቪዲዮአችን የሰባተኛ ክፍል ዩኒት 4ን እንጀምራለን። ዩኒት 4 በአጠቃላይ ስለምንድን ነው የሚያነሳው? ኤንሸንት ወርልድ ሲቪላይዜሽን የሚል ቶፒክ ነው። ይህ ቶፒክ ማለት ስለ ጥንታዊ የዓለም ዋና ዋና ስልጣኔዎች የሚያነሳ ነው። በዚህኛው ዩኒት ስር ሁለት ዋና ዋና ሰብቶፒኮች አሉ። የመጀመሪያው ኤንሸንት ወርልድ ሲቪላይዜሽን ይላል፣ ከዋናው ቶፒክ ጋር የሚመሳሰለው። ስለዚህ ዋና ዋና የዓለም ቀዳሚ ወይም ጥንታዊ ስልጣኔዎች ናቸው። ለምሳሌ ስለ ሜሶፖታሚያን ሲቪላይዜሽን፣ ስለ ኢንዲያ፣ ቻይና፣ ግሪክ፣ ሮም፣ ስለ እነዚህ አይነት ጥንታዊ የሰው ልጅ ስልጣኔዎች እናነሳለን። በእነዚህ ስልጣኔዎች ውስጥ ምን ምን ነገሮች ተከናወኑ፣ ምን ምን ስራዎች ተሰሩ የሚለውን እናነሳለን። ሁለተኛው ሰብቶፒክ በዚህ ቻፕተር ስር ሜዲቫል ሂስትሪ ኦፍ ዘ ወርልድ ነው። ከጥንታዊ የሰው ልጅ ታሪክ ወይም ስልጣኔ ቀጥሎ የመጣው ደግሞ ሜዲቫል ወይም የመካከለኛው ዘመን ታሪክ ነው። በዓለም አቀፍ ደረጃ እናነሳለን ማለት ነው። እዚህኛው ስለ ቢዛንታይን ኢምፓየርን ጨምሮ ማለት ነው። ስለ እነዚህ ስልጣኔዎች የምናነሳ ይሆናል። ለዚህ ቻናል አዳዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ እንዲሁም ለሌሎች ሰዎች ደግሞ እንዲደርስ ሼር ማድረግ እንዳይረሳ። በቀጥታ ወደ ቪዲዮ እንገባለን። 4.1 ላይ ኤንሸንት ወርልድ ሲቪላይዜሽን የሚል ቶፒክ አለ። እንግዲህ የዓለም ጥንታዊ የዓለም ስልጣኔ ማለት ነው። እንግዲህ በቀጥታ ሲተረጎም ኤንሸንት ወርልድ ሲቪላይዜሽን። ስለዚህ ኢንትሮዳክሽን ፓርት አለው። ምን ይላል ኢንትሮዳክሽኑ? ጥንታዊ ስልጣኔ እንዴት ተጀመረ የሚለውን ነው የሚያነሳው። the ancient civilization was born along the banks of rivers and made long lasting contribution to the world civilization ይላል። እነዚህ ጥንታዊ የዓለም ስልጣኔዎች በዋናነት እንግዲህ ቀዳሚ የሚባሉትን ስልጣኔዎች ስንመለከት አብዛኞቹ ጥንታዊ ስልጣኔዎች የተጀመሩት የት ነው? በወንዝ ዳርቻዎች ላይ ነው ማለት ነው። they were born along the bank of rivers ማለት ነው። ስለዚህ ኤንሸንት ሲቪላይዜሽን ወይም ጥንታዊ ስልጣኔ የመጀመሪያዎቹ ሰዎች ስልጣኔን ሲጀምሩ ሴትል ያደረጉት በወንዝ ዳርቻዎች ላይ ነበር ነው። ስለዚህ ዋና ዋና የዓለም ላይ የተመሰረቱት ጥንታዊ ስልጣኔዎች የተመሰረቱት የመጀመሪያዎቹ ስልጣኔዎች ሲጀመሩ በወንዝ ዳርቻ ላይ የተመሰረቱት ነው። Rivers were attractive location for the first civilization because they provided a steady supply of water and made the land fertile for growing crops and facilitated for transportation and communication purposes. ስለዚህ የመጀመሪያዎቹ ስልጣኔዎች በወንዝ ዳርቻ ነው የተመሰረቱት ብለናል። ለምንድን ነው በወንዝ ዳርቻዎች ላይ የተመሰረቱት ስንል at that time the rivers were attractive location for the first settlement ነው። ለመጀመሪያዎቹ ሰዎች ስልጣኔ ለጀመሩ ሰዎች ወንዝ ዳርቻ ላይ ስልጣኔን ወይም ሲቪላይዜሽን እንዲጀምሩ ያደረጋቸው ወንዞች በዛን ዘመን አትራክቲቭ ሎኬሽን ነበሩ፣ ሳቢ የሆኑ የመኖሪያ ስፍራዎች ነበሩ። ሳቢ ናቸው ስንል በወቅቱ ለመኖር አስፈላጊ የሆኑ ነገሮችን ይዘው ይገኙ ነበር። አስፈላጊ ከሆኑ ነገሮች ውስጥ ለመጀመሪያዎቹ ስልጣኔን ለመሰረቱ ሰዎች አንዱ ምንድን ነው? ሬጉላር ሰፕላይ ኦፍ ዋተር ነበረ። መደበኛ የውሃ አቅርቦት በወንዝ ዳርቻዎች ላይ ነበሩ። ለአግሪካልቸር ለተለያዩ ፐርፐዝ የሚጠቀሟቸው ለመጠጥ ጨምሮ የሚጠቀሟቸውን ውሃዎች ወንዞቹ በቀጥታ ሰፕላይ ማድረግ የሚችሉ ናቸው ማለት ነው። ሁለተኛ በወንዝ ዳርቻዎች ላይ እንግዲህ ለአግሪካልቸር ወይም ደግሞ ለካልቲቬሽን ኦፍ ክሮፕ ሰብሎችን ለማምረት በወንዝ ዳርቻዎች ላይ ያሉ መሬቶች ፈርታይል ነበሩ ወይ ደግሞ ለምነታቸውን የጠበቁ አፈር ወይም መሬቶች ነበሩ ነው። ስለዚህ አፈሩ ለምነቱን የጠበቀ ነው። መደበኛ የሆነ የውሃ አቅርቦት አለ። ፕላስ እነዚህ የወንዝ ዳርቻዎች ላይ ወይም ወንዝ ዳርቻዎቹ ወይም ወንዞች ያሉበት ኤሪያ ለመጀመሪያዎቹ ስልጣኔ ለመሰረቱ ሰዎች አስፈላጊ ነበሩ። ለምንድን ነው አስፈላጊ ነው? ለምሳሌ ለትራንስፖርቴሽን አስፈላጊ ነበሩ። ለኮሚኒኬሽን ፐርፐዝ ይጠቀሟቸው ነበሩ ወንዞቹን ማለት ነው። ስለዚህ በዚህ ምክንያት የመጀመሪያዎቹ ጥንታዊ የዓለም ስልጣኔዎች የተመሰረቱት በወንዝ ዳርቻዎች ነው የሚለውን መያዝ ያስፈልጋል ማለት ነው። In ancient time, agriculture was well underway in several regions, including ancient India around the Indus River, Mesopotamia between Tigris and Euphrates River, and China along Yellow or Yangtze River ነው። እንግዲህ እዚህ ጋር የምናያቸው ኤንሸንት ኢንዲያን ሲቪላይዜሽን፣ ሜሶፖታሚያን ሲቪላይዜሽን፣ ኤንሸንት ቻይኒዝ ሲቪላይዜሽን ስንል እነዚህ ዋና ዋና ዓለም ላይ ከነበሩ ቀደምት የዓለም ስልጣኔዎች ውስጥ የሚጠቀሱ ናቸው እና ቅድም እንዳልነው እነዚህ ዋና ዋና የዓለም ስልጣኔዎች የተመሰረቱት ደግሞ በእነዚህ ቀጥዬ በምጠራቸው ወንዝ ዳርቻዎች ላይ ነው ማለት ነው። ለምሳሌ የኤንሸንት ኢንዲያን ሲቪላይዜሽን ስንል በኤንደስ ወንዝ ወይ ደግሞ ኤንደስ ሪቨር ዳርቻ ላይ የተመሰረተ ነው። ሜሶፖታሚያ ነው የዓለማችን ቀዳሚ ስልጣኔ የሚባለው። የሜሶፖታሚያ ማለት ደግሞ በሁለት ወንዞች መካከል የሚገኝ መሬት ነው። በጤግረስ እና ኤፍራጥስ ሚድል ኢስት ላይ መካከለኛው ምስራቅ በሚባለው ኤዥያ ውስጥ በሁለት ኤፍራጥስ እና ጤግሮስ በሚባሉ ወንዞች መካከል ላይ የተመሰረተ ስልጣኔ ነበር። እንዲሁም የኤንሸንት ቻይኒዝ ሲቪላይዜሽን ወይም የቻይና ስልጣኔ የምንለው ደግሞ
የሎ ሪቨር እንዲሁም የአንግቲዝ ሪቨር በሚባለው ወንዝ ዳርቻ ላይ የተመሰረተ ጥንታዊ ስልጣኔ ነው ማለት ነው። እነዚህ ዋና ዋና የዓለማችን ቀዳሚ ስልጣኔዎች ናቸው ወይም ኤንሸንት ሲቪላይዜሽንስ የምንላቸው ናቸው ማለት ነው። It was assumed that the origin of civilization was closely connected with the beginning of cultivation of crops and the domestication of animals, which necessitated permanent settlement. ስለዚህ civilization was started when human beings began farming and domesticating animals, which lead to the permanent settlement ማለት ነው። ስለዚህ በዋናነት እንግዲህ የሰው ልጅ ስልጣኔ የተጀመረው ሰዎች ምን ማድረግ ከጀመሩበት ጊዜ በኋላ ነው። የካልቲቬሽን ኦፍ ክሮፕ እና ዶሜስቲኬሽን ኦፍ አኒማልስን ከጀመሩበት ከሱ ጋር የተያያዘ ነው ስልጣኔ። እንግዲህ ስልጣኔ የምንለው ሰዎች የሆነ ቦታ ላይ ፐርማነንትሊ ሴትል አድርገው ቋሚ የሆነ ስራ ወይ ደግሞ ካልቲቬሽን ኦፍ ክሮፕን እየሰሩ የእርሻ ስራ የተጀመረበት እንስሳቶችን ዶሜስቲኬት ከማድረግ ከማርባት ከማባዛት ጋር ከሱ ጋር የተያያዘው ስራ ከተጀመረ በኋላ ወይም ከሱ አጀማመር ጋር የተያያዘ ነው ስልጣኔ የምንለው ማለት ነው። ስለዚህ ከዛ በፊት የነበረው ስልጣኔ ከስልጣኔ በፊት ወይም ከሲቪላይዜሽን መጀመር በፊት ሰዎች የተለያዩ የሃንቲንግ ጋዘሪንግ አይነት ላይፍ ይመሩ ነበር። በማደን የተለያዩ ፍሩቶችን ደግሞ ጋዘር በማድረግ ይኖሩ ነበር። ስለዚህ ሲቪላይዜሽን የምንለው ካልቲቬሽን ኦፍ ክሮፕ ወይ ደግሞ ሰብሎችን ከማምረት ጋር የተያያዘ ስራ ሰዎች መስራት ከጀመሩ ጊዜ በኋላ ፕላስ ደግሞ እንስሳቶችን ዶሜስቲኬት ከማድረግ ከማላመድ ከማራባት ጋር የተያያዘን ስራ መስራት ከጀመሩበት ጊዜ በኋላ ያለውን ነው። ስለዚህ ሲቪላይዜሽን ስንል ከነዚህ ሁለት ስራዎች ጋር ስትሮንግሊ አታችድ ወይ ደግሞ ክሎዝሊ ኮኔክት የሆነ ነገር ነው ማለት ነው። Almost all of the ancient river valley civilization were developed on the basis of well-organized states, religions, belief, towns, and government, and also writing system. ስለዚህ ሁሉም ቀጥለው የምናያቸው ancient civilizationዎች ሜሶፖታሚያ፣ ኢንዲያ፣ ቻይና ምናምን ብለን የምናያቸው civilizationዎች ወይም ancient civilizationዎች they were developed on the basis of well-organized state ነው። ስለዚህ ዲቨሎፕ የሆኑት ዌል ኦርጋናይዝድ የሆኑ ስቴቶች አሏቸው። የራሳቸው ሪሊጅን አላቸው ወይ ሃይማኖቶች አሏቸው፣ ቢሊፍስ እምነቶች፣ እንዲሁም የራሳቸው የሆነ ታውንስ ወይ ደግሞ ካፒታልስ አላቸው። የራሳቸው የሆነ ገቨርንመንት ወይም ደግሞ የአድሚኒስትሬሽን ሲስተም አላቸው። ከሁሉ በላይ ደግሞ እነዚህ የኤንሸንት ሲቪላይዜሽን ሲስተሞች ወይም የኤንሸንት ሲቪላይዜሽኖች የራሳቸው የሆነ ራይቲንግ ሲስተም ወይም የአጻጻፍ ስርዓት ነበራቸው ማለት ነው። ቀጥሎ በዝርዝር እናያቸዋለን የትኞቹ ስልጣኔዎች ምን አይነት ራይቲንግ ሲስተም፣ ገቨርንመንት፣ ሪሊጅን፣ ስቴት ታውን ነበራቸው የሚለውን በዝርዝር እናያለን ማለት ነው። እንግዲህ ከሰው ልጅ ስልጣኔዎች ውስጥ ቀዳሚ የሚባለው የሜሶፖታሚያን ሲቪላይዜሽን 4.11 ላይ ሜሶፖታሚያ የሚለው ቶፒክ ማለት ነው። ሶ ዌር ኢዝ ዘ ሎኬሽን ኦፍ ሜሶፖታሚያ ይላል። ሜሶፖታሚያ የሚባለው ስልጣኔ የት ነው ሎኬሽን ወይ መገኛው የሚለውን ነው የሚያሳየን የኛው ቶፒክ። ሶ ሜሶፖታሚያ ዋዝ ሎኬትድ አሎንግ ዘ ጤግረስ ኤንድ ኤፍራጥስ ሪቨር ኢን ዘ ሚድል ኢስት ነው። ስለዚህ ሜሶፖታሚያ የምንለው በጤግረስ እና ኤፍራጥስ በሚባሉት ሁለቱ ወንዞች መካከል ይገኝ የነበረ ስልጣኔ ነው ማለት ነው። ስለዚህ የተመሰረተው በሁለቱ ጤግረስ እና ኤፍራጥስ ወይም ጤግሮስ እና ኤፍራጥስ በሚባሉት ሁለቱ ወንዞች መካከል ነበር የሚገኘው። እነዚህ ሁለት ወንዞች ደግሞ ሚድል ኢስት ወይ ደግሞ መካከለኛው ምስራቅ ላይ አሁን ላይ ሶሪያ፣ ቱርክ፣ ኢራቅ፣ ኢራን የሚባሉት ዘመናዊ ሀገሮች የሚገኙበት ኤሪያ ላይ ማለት ነው። እዚህ ጋር ማፑ ላይ እንደምትመለከቱት ጤግረስ ይሄኛው ወንዝ ነው። እንዲሁም ደግሞ ኤፍራጥስ የምንለው እነዚህ ሚድል ኢስት ላይ የሚገኙ ሁለት ወንዞች ነው። ስለዚህ ሜሶፖታሚያ የምንለው በእነዚህ በጤግረስ እና በኤፍራጥስ መካከል የሚገኘው በሁለት ወንዞች መካከል የሚገኘው መሬት ሜሶፖታሚያ ይባላል። እዛ ውስጥ የተመሰረቱት ሲቪላይዜሽን ወይም ስልጣኔዎች ደግሞ ሜሶፖታሚያን ሲቪላይዜሽን ተብሎ ይጠራል ማለት ነው። So the name given to the civilization Mesopotamia comes from the Greek words mesos meaning between rivers. ስለዚህ ከሜሶስ ከሚባል የግሪክ ወርድ የመጣ ነው ሜሶፖታሚያ የሚባለው። ስለዚህ ሜሶፖታሚያ ወይ ደግሞ ሜሶፖታሚያ የሚባለው ስልጣኔ ወርዱ ከግሪክ ሜሶስ ከሚባል ወርድ የመጣ ነው ወይም ቃል የመጣ ነው። ሚኒንግ ወይም ደግሞ ትርጉሙ ምንድነው? ቢትዊን ሪቨርስ ወይም በወንዞች መካከል የሚል ስያሜ አለው። በወንዞች መካከል ስንል በጤግረስ እና በኤፍራጥስ መካከል ያለ እንደማለት ነው። በወንዞች መካከል ወይም ቢትዊን ሪቨርስ የሚለው Sumer was a region where the world's first civilization developed in the southeastern Mesopotamia around 2900 BC. እንግዲህ ቅድም እንዳወራ ነው ሜሶፖታሚያ ስንል በሁለቱ ወንዞች መካከል የሚገኝ ቦታ ማለት ነው። the land between two rivers, the land between ጤግረስ and ኤፍራጥስ ሪቨርስ ማለት ነው። በሁለቱ ወንዞች መካከል የሚገኘው ቦታ ሜሶፖታሚያ ይባላል። ሶ በዚህ ሜሶፖታሚያ በሚባለው ሪጅን ውስጥ ወይም ደግሞ ቦታ ውስጥ ብዙ አይነት ስልጣኔዎች ተመስርተዋል። ብዙ ወይም ሲቲ ስቴቶች አሉ። ብዙ ስልጣኔዎች ነበሩ እነ ባቢሎንን ጨምሮ ማለት ነው። ከነዛ ስልጣኔዎች ውስጥ
the world's first or ደግሞ the earliest civilization in the human history የሚባለው በሰው ልጅ ታሪክ ውስጥ የመጀመሪያው ስልጣኔ የሚባለው ሱሜሪያን ሲቪላይዜሽን ወይ ደግሞ ሱሜር በሚባሉት ህዝቦች የተመሰረተው ሱሜሪያን ሲቪላይዜሽን ነው ማለት ነው። ይሄ ሲቪላይዜሽን የት አካባቢ ነው የተመሰረተው ስንል በሳውዝ ኢስተርን በሜሶፖታሚያ በሚባለው በኤፍራጥስና በጤግሮስ ወንዞች መካከል በሚገኘው ቦታ ደቡብ ምስራቅ አካባቢ ላይ የተመሰረተ ሲቪላይዜሽን ነው፣ ሱሜሪያን ሲቪላይዜሽን ማለት ነው። 2900 ቢሲ ወይም ቢፎር ክራይስት ኢየሱስ ክርስቶስ ከመወለዱ በፊት ባለው ወይም 2900 ዓመተ ዓለም ላይ የተመሰረተ ስልጣኔ ነው። ቢሲ እና ኤዲ የሚባል አለ በግሪጎሪያን ካላንደር ላይ። ቢሲ ማለት ቢፎር ክራይስት ኢየሱስ ክርስቶስ ከመወለዱ በፊት ያለው ጊዜ ሲሆን ኤዲ ወይም አኖ ዶሚኒ ማለት ደግሞ ከክርስቶስ ልደት በኋላ ያለው ጊዜ ነው ማለት ነው። ስለዚህ ቢሲ ሲባል ሁሉ ጊዜም ቢፎር ክራይስት ኢየሱስ ክርስቶስ ከመወለዱ በፊት ያለው ጊዜ 2900 ቢሲ አካባቢ ላይ የተመሰረተ የመጀመሪያው ወይም ጥንታዊ የሰው ልጅ ስልጣኔ ነው ሱሜሪያን ሲቪላይዜሽን ማለት ነው። ስለዚህ ሱሜር ኦር ኢት ዋዝ ኦልሶ ሪፈርድ ቱ አስ ሱሜሪያን ሲቪላይዜሽን ይባላል። ሳውዝ ኢስተርን ሜሶፖታሚያ 2900 ቢሲ አካባቢ የተመሰረተ ስልጣኔ መሆኑን ማወቅ ያስፈልጋል ማለት ነው። Ancient Mesopotamia civilization now lies mostly in modern Iraq, parts of what is today Syria, Turkey and Iran. ስለዚህ የሜሶፖታሚያ ሲቪላይዜሽን የተመሰረተበት ቦታ በሁለት ወንዞች መካከል ነው። በሁለት ወንዞች መካከል ማለት ጤግረስና ኤፍራጥስ በምንላቸው ወንዞች መካከል አሁን ላይ በአሁኑ ድንበር ወይም በአሁኑ የሀገራት ክፍፍል ላይ በዋናነት ኢራቅ የምትገኝበት ከዛ እነ ሶሪያ የተወሰነው ፓርት ቱርክና ኢራን የሚባሉት የሚድል ኢስት ሀገራት የሚገኙበት ኤሪያ ላይ የነበረ ጥንታዊ ስልጣኔ ነው ሜሶፖታሚያን ሲቪላይዜሽን ማለት ነው። በዛሬው ቪዲዮአችን የመጨረሻ ቶፒካችን የሚሆነው ኮንትሪቢዩሽንስ ኦፍ ዘ ሱሜሪያን ሲቪላይዜሽን ነው። ሱሜሪያን ሲቪላይዜሽን ወይም የሱሜሪያ ስልጣኔ ቅድም እንዳልነው ሱሜሪያ ማለት በሜሶፖታሚያ ውስጥ ከተጀመሩ የመጀመሪያው ስልጣኔ የምንለው ነው ሱሜሪያን ሲቪላይዜሽን። ስለዚህ ምንድነው ኮንትሪቢዩት ያደረጉት፣ ምን አስተዋጽኦ አደረጉ፣ አበርክቷቸው ምንድን ነበር የሚለውን እናያለን በዚህኛው ቶፒክ ስር ማለት ነው። Sumer left behind a lasting legacy. One of their legacies was the writing system. እንግዲህ ካበረከቱት ከነሱ ኮንትሪቢዩሽን ከሱሜሪያን ሲቪላይዜሽን ኮንትሪቢዩሽን ውስጥ አንዱ ራይቲንግ ሲስተም ነው። በዓለም ላይ የመጀመሪያው ዌል ዲቨሎፕድ ኤርሊየስት ራይቲንግ ሲስተም የሚባለው የሱሜሪያን ሲቪላይዜሽን የሱሜሪያን ራይቲንግ ሲስተም ነው። ምን ይባላል? ኩኒፎርም ተብሎ ይጠራል። The Sumerians developed one of the world's earliest system of writing called ኩኒፎርም። እንዳትረሱ የኩኒፎርም የሚባለው ወርድ ሱሜሪያኖች ዲቨሎፕ ያደረጉት በዓለም ላይ the earliest writing system የሚባለው ነው። ብዙ ጊዜ ፈተና ላይ ይመጣል የኩኒፎርም ማለት ነው። የሱሜሪያን ራይቲንግ ሲስተም ነው የመጀመሪያው በዓለም ላይ እንግዲህ ጥንታዊ ከአጻጻፍ ስርዓቶች ውስጥ አንዱ የሱሜሪያን ራይቲንግ ሲስተም ኩኒፎርም ተብሎ የሚጠራው ነው ማለት። Sumerians also invented a boat moved by wind and the flow or agriculture። ስለዚህ ሌላ ሱሜሪያኖች ኮንትሪቢዩሽናቸው ከራይቲንግ ሲስተም በተጨማሪ ቦት ነው ወይ ደግሞ ይሄን ጀልባ የምንለው ማለት በነፋስ የሚገፋ በነፋስ ሙቭ የሚሆን በነፋስ ኃይል የሚንቀሳቀስ ቦት ሰርተዋል። ከዛ ውጭ ደግሞ የአግሪካልቸርን ጨምረዋል። they invent or they started agriculture system. They also built monuments in the mud bricks dried by the sun. ሌላ በድንጋይ በፀሐይ የሚደርቁ ብሪክስ ወይ ደግሞ እነዚህ ጡቦችን ለተለያዩ ለኮንስትራክሽን ፐርፐስ ይጠቀሟቸው ነበር። እነሱን ይሰራሉ። they laid foundation for the study of modern science in astronomy, medicine, mathematics, metallurgy። ስለዚህ በብረት ስራ፣ በማትማቲክስ ወይም በሂሳብ፣ በሕክምና፣ በአስትሮኖሚ መሰረት ጥለዋል ወይ ደግሞ laid foundation laid አድርገዋል ወይ ደግሞ lay አድርገዋል። መሰረት የጣለ ስልጣኔ ነበር የሱሜሪያን ሲቪላይዜሽን ማለት ነው። invented 60 minutes in an hour, 360 degree in a circle። ሌላኛው በጣም ኢምፖርታንት ኢንቨንሽን ኦፍ ሱሜሪያን ሲቪላይዜሽን የሚባለው አንድ ሰዓት ውስጥ 60 ደቂቃ መኖሩ ነው። ከሱ በተጨማሪ ደግሞ በአንድ ሰርክል በምንለው ክብ ውስጥ ያ ክብ 360 ዲግሪ ሜዥር እንደሚለካ ለመጀመሪያ ጊዜ ኢንቨንት ያደረጉት እነዚህ ሱሜሪያኖች ናቸው። it was in Mesopotamia that the earliest cities, first urban civilization most probably appeared። ሌላው በሜሶፖታሚያ ውስጥ ከተመሰረቱ ኤርሊየስት ሲቲዎች ውስጥ የሱሜር የሚባለው ሲቲ ነበር። ከዛ በተጨማሪ የመጀመሪያውን የአርባን ሲቪላይዜሽን የከተሞች ስልጣኔ ለመጀመሪያ ጊዜ የጀመሩት ወይም አፒር ያደረገ የተገኘው እዚሁ ሜሶፖታሚያ ውስጥ ነው። ስለዚህ ኤርሊየስት የሚባሉት የአርባን ሲቪላይዜሽን ወይም አርባን ሲቪላይዜሽን ሲስተም በእነዚህ በሱሜሪያኖች የተጀመረ ነው ተብሎ ይታሰባል። the rulers of Sumerian city states were absolute kings called Lugals ይባላሉ። ሌላ
ሱሜሪያን ሲቲ ስቴቶች ወይም የነዚህ ሲቲ ስቴቶች ነበሯቸው። ብዙ ሲቲዎች ራሳቸውን በራሳቸው ገቨርን የሚያደርጉ ሩል የሚያደርጉ ሲቲዎች ማለት ነው። የየራሳቸው የሆነ አብሶሉት ኪንግ ወይ ደግሞ አንሊሚትድ ፓወር የነበራቸው ፈላጭ ቆራጭ የነበሩ ነገስታቶች ነበሯቸው። ሲቲ ስቴቶቻቸው ምን ተብለው ይጠራሉ? እነዛ ነገስታቶች የአብሶሉት ኪንግስ ኦፍ ዘ ሱሜሪያን ሲቲ ስቴት ሉጋልስ ተብለው ይጠራሉ። ሶ ሜሶፖታሚያን ሪሊጅን ወዝ ፖሊቴስቲክ ናቸው። ሃይማኖታቸውን ስናይ ሜሶፖታሚያ ላይ ፖሊቴስቲክ ነበሯቸው። ፖሊቴስቲክ ናቸው ማለት ወርሺፕ ሜኒ ጋድስ ማለት ነው። ብዙ አማልክትን የሚያመልኩ ከአንድ በላይ የሆነ አምላክ የሚያመልኩ የሚገዙ እንደማለት ነው። ሞኖቴስቲክ ከሆነ ግን ሲንግል ጋድ ነው። የእነሱ ግን የሚለየው ፖሊቴስቲክ ናቸው። ወርሺፕ ሜኒ ጋድስ ማለት ነው። ብዙ አማልክቶችን የሚያመልኩ ነበሩ። ኪንግ ሩልድ አስ ሪፕሬዘንታቲቭ ኦፍ ሲቲ ስቴትስ ቺፍ ጋድ ኤንድ ሂ ዋዝ ኖት ጋድ ሂምሰልፍ አስ አን ኢጅፕት ነው። የሜሶፖታሚያን ሲቪላይዜሽን ላይ የነበሩት የነዚህ የሲቲ ስቴቶቹ ኪንጎች ወይም ሉጋልስ የሚባሉት ዌር ሩልድ አስ ሪፕሬዘንታቲቭ ኦፍ ዘ ሲቲ ስቴትስ ቺፍ ጋድ ማለት ለሲቲ ስቴቱ ለሚያመልኩት ወይ በሲቲ ስቴት ላሉት ዜጎች እንደ አምላካቸው ተወካይ ወይም ሪፕሬዘንታቲቭ ተደርጎ ይታሰባል እንጂ በራሱ አምላክ አይደለም፣ ግን የአምላክ ወኪል ነው፣ ከአምላክ የተላከ ነው ተብሎ ይታሰብ ነበር ሉጋልሶቹ ማለት ነው። ለዛ ነው አብሶሉት ኪንግ ናቸው። ኤክሰርሳይዝ ቦዝ ፖለቲካል ኤንድ ሪሊጂየስ ሊደር ናቸው ማለት ነው። ባጭሩ ሃይማኖታዊም ፖለቲካዊ መሪዎችም ነበሩ ሉጋልሶች። አንሊሚትድ ፓወር ነበራቸው ማለት ነው ባጭሩ። ለዛሬ ይዤላቸው የቀረብኩት ይህን ይመስላል። ኔክስት ላይ ኢንዲያን ሲቪላይዜሽን የሚለውን አጠር አድርጌ ለማቅረብ እሞክራለሁ። ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። ማንኛውም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል ታዲያ አዳዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እንዲሁም ለሌሎች ሰዎች ደግሞ ሼር ማድረግ እንዳይረሳ። መልካም ጊዜ